ዛሬ የማሳያችሁ ሁለት የሆኑ ዌብሳይትን ይሆናል። እነዚህ ሁለት ዌብሳይቶች ኮዲንግን፣ ጃቫን፣ ሲ++ እንዲሁም ደግሞ እጅግ በጣም ብዙ የቴክኖሎጂ ትምህርቶችን መማር የምትችሉባቸው እጅግ በጣም ውጤታማ እንዲሁም ደግሞ ከዘመኑ ጋር አብሮ ሊያስኬድ የሚችሉ ብዙ ትምህርቶችን፣ ኮርሶችን የሚያስገኙ ዌብሳይቶች ናቸው። እሱ ብቻ ሳይሆን ከትምህርቱ ጎን ለጎን ማለት ነው የተለያዩ ሰርቲፋይ ሊያደርጓችሁ የሚችሉ ሰርቲፊኬሽንም እዛው ዌብሳይቱ ላይ ያገኘውበትን እንዲሁም ደግሞ በቀላሉ አክሰስ ማድረግ የምትችሉትን ዌብሳይቶች ነው ይዤላችሁ የቀረብኩት። እነዚህ ዌብሳይቶች እነማን ናቸው? እንዴትስ አድርገን አክሰስ ማድረግ እንችላለን? በተጨማሪም ደግሞ የተለያዩ ስራዎችን እንዴት እነዚህን ዌብሳይቶችን ተጠቅመን መስራት እንችላለን፣ እንዲሁም ትምህርቶችን በአጭር ጊዜ ተምረን ውጤታማ መሆን እንችላለን የሚለውን አንድ ባንድ የማሳያችሁ ይሆናል። ከዛ በፊት ግን ዌብሳይቶቹን እነማን ናቸው የሚለውን ከማሳየቴ በፊት ስለዚህ ቻናል ልንገራችሁ። ይሄ ቻናል የተለያዩ ከቢዝነስ ከቴክኖሎጂ እንዲሁም ደግሞ የተለያዩ ወቅታዊ እንዲሁም መረጃዎችን የምናቀርብበት ሼር የምንደራረግበት የዩቲዩብ ቻናል ነው። ቻናሉን ሰብስክራይብ ያደረጋችሁ አዲስ ከሆናችሁ እንዲሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያልኩኝ ዛሬ በርዕሱ ላይ እንደተመለከቷቸው ምንድናቸው እነዚህ ሁለት ዌብሳይቶች ኮዲንግን ቆንጆ አድርገው ፕሪሳይዝ በሆነ መልኩ ተማሪዎች ልትሆኑ ትችላላችሁ፣ መምህራን ልትሆኑ ትችላላችሁ፣ በአይቲ ዘርፍ ኢንተረስት ያላችሁ ማንኛውም አካል ተምሮ በአጭር ጊዜ ውስጥ የሚፈልገውን አይነት ትምህርትና እውቀት ሊያገኝ የሚችልበትን አክሰስ በቀላሉ እኔ ያገኘሁትን ለእናንተ ሼር የማደርጋችሁ ይሆናል። ሁላችሁም ስልክ ያላችሁ በስልካችሁ እንዲሁም ደግሞ በዲስክቶፕ እንዲሁም በላፕቶፕ ላይ በመጠቀም ቀጥታ ወደ ስክሪኒ አዙራችሁና እንዴት አድርጋችሁ አክሰስ እንደምታደርጉት፣ እንዴት አድርጋችሁ ትምህርቶቹን ማግኘት እንደምትችሉት፣ እንዴት ሰርቲፋይ ማግኘት እንደምትችሉ እንዲሁም ደግሞ እዛው ላይ ትምህርቱን እየተማራችሁ ኪዩዞችን እንዴት መመለስ እንደምትችሉ በአጠቃላይ ምን አለፋችሁ ብቻ ቆንጆ ሆነ እውቀትን በተለይ በኮዲንግ በጃቫ በሲ ፕላስ በተለያዩ አይነት የኮዲንግ ትምህርቶች ላይ ምን አይነት ዌብሳይት ውስጥ ያሉ ትምህርቶች ምን ይዘዋል የሚሉን ቀጥታ ወደ ውስጥ እየገባን የምንመለከት ይሆናል። አብራችን ቆዩ። እሺ፣ የመጀመሪያውን ሰርች እናደርጋለን። የመጀመሪያው ዌብሳይት ኮዲንግ ለመማር እጅግ በጣም አሪፍ የሆነ ዌብሳይት ጉግል ላይ ምን ታደርጋላችሁ? ኮዲ ዶት ቴክ ብላችሁ ሰርች ታደርጋላችሁ። የመጀመሪያው ዌብሳይት ይሄ ነው። የመጀመሪያው ዌብሳይት ይሄ ነው። እዚህ ጋር ስክሪኑ ካልታያችሁ ሶሪ ኮዲ ቴክ የምትለውን እችም ማለት ነው። የመጀመሪያውን ትጫናላችሁ። እዚህ ጋር እንደምትመለከቱት እንግዲህ ዌብሳይቱ ሲከፍት ይህንን ነው የሚመስለው። ፍሪ ፋን ኢፌክቲቭ ቱ ለርን ቱ ኮድ ይላል። እቺ የንብ ምልክት መኖሯን ቼክ አድርጉ። ከዛ እዚህ ላይ እንደምትመለከቱት የኮደር ረን እየተማሩ ያሉ ከ800 ወደ 1 ሚሊዮን የሚጠጉ ተማሪዎች እንዳሉ እዚህ ጋር የሚያሳያለ። እኛ አሁን የምንለው እዚህ ጋር ጌት ስታርትድ ነው። አካውንት ቀደም ብሎ ካለን አካውንታችንን ሎጊን አድርገን ትምህርታችንን መቀጠል እንችላለን። ዛሬ ግን ለኛ በመጀመሪያ ጀማሪ ቢጊነር ነን ብለን ጌት ስታርትድ የምትለውን እንጫናለን። ከዛ ሃይዜራን ቢት ይላል። ኮንቲኒው እንለዋለን። ከዛ እዚህ ጋር እንዴት ነው ስለ ኮዲቴክ የሰማችሁት? በምንድን ነው? በጓደኛ ነው? በቤተሰብ ነው? በኢንስታግራም ነው? በፌስቡክ ነው? በትዊች ነው? በቲክቶክ ነው? በሊንክድን ነው? በዩቲዩብ ነው? በምንድን ነው ይላል። እዚህ ላይ በዩቲዩብ ነው የሰማነው ብለን በዩቲዩብ ነው የሚለውን እንጫናለን። እናንተ በሰማችሁበት መንገድ ይህንን ስትከፍቱ ደስ ያላችሁን መንካት ትችላላችሁ። በዩቲዩብ ነው እንበል። ከዛ በኋላ how do you hear about ኮዲ፣ እንዴት ሰማችሁ ስለ ኮዲ እንዴት ሰማችሁ የሚለውን ነገር ይሄን ስኪፕ እንበል። እነዚህ ታዋቂ የሆኑ ሰዎች በዩቲዩብ ያሉ የሚፖስቱ ሰዎች ናቸው።
ከነዚህ ውስጥ ካልሆኑ ስኪፕ ማለት እንችላለን። ከዛ what do you wish to learn የሚለውን ያስመርጠናል። ምንድነው የምትማሩት? መጀመሪያ መማር የፈለጋችሁት ምን ያህል ነው? ምንድነው የምትማሩት ይላል። አሁን ለምሳሌ HTML ብንለው 80000 ተማሪዎች አሉት፣ ጃቫ 57000፣ SQL 34000፣ ፓይተን 396000፣ ጃቫ ስክሪፕት 63000፣ C++ 50000 እያለ ከዛ እኛ I have no idea የሚለውንም መንካት እንችላለን። የምንፈልገውን ትምህርት ካለ ደግሞ እዚህ ላይ መንካት እንችላለን ማለት ነው። ከዛ C++ እንበልና ኮዲንግ መማር ስለሆነ የፈለግነው C++ እንበልና ኮንቲኒው። why are you learning C++? ለምንድን ነው መማር የፈለጋችሁት ይላል። ኤክስፕሎር ኮዲንግ ምን እንደሆነ ለማወቅ፣ boost my career, support my education, expand creative skill, challenge my brain, just for fun, build my own app የሚላለ ሁሉም ምክንያት አላቸው። ለምን ምክንያታቸውን አስቀምጡ ነው እያለን ያለው እዚህ ጋር። ስለዚህ እኛ support my education ማለት እንችላለን፣ boost my career ማለት እንችላለን፣ explore what is coding የሚለውን እንንካለን። ከዛ እዚህ ጋር የሲ ፕላስ ፕላስ ኤክስፒሪየንሳችሁ ምንድነው የሚል ምርጫ ያመጣላችኋል። ሙሉ በሙሉ ከስክራች መጀመር ከፈለጋችሁ ኮምፕሊት ቢጊነር ማለት ይቻላል። ኤክስፒሪየንስ ካላችሁም ደግሞ ትንሽ ይሄን መምረጥ ይቻላል። በኮዲንግ ስኪል ኮንፊደንት ከሆናችሁ ደግሞ ሶስተኛውን፣ ኤክስፐርት ከሆናችሁ አድቫንስ ሌቭል ሆኖም ደግሞ አራተኛው ይሞከራል። እኛ ጀማሪ የሚለውን ትምህርታችንን ከስክራች ስለሆነ መጀመር የምንፈልገው ኮምፕሊት ቢጊነር ብለን እንጀምራለን ማለት ነው። ከዛ እዚህ ጋር በቀን ውስጥ ምን ያህል ጊዜ መስጠት እንደምንችል እዚህ ጋር ያስመርጠናል። በቀን 5 ደቂቃ ነው፣ 15 ደቂቃ ነው፣ 30 ደቂቃ ነው ወይስ 60 ደቂቃ በሰዓት የሚለውን ማስቀመጥ እንችላለን። እዚህ ጋር እንደ ሰዓት አጠቃቀማችን ይወሰናል። እኛ ለአሁኑ 30 ደቂቃ ኮሚትድ 30 ደቂቃ። ከዛ ይሄው ሜሴጅ አምጥቶልናል። ሬዲ ኤክሳይቲንግ ጆርኒውን እንግዲህ እንትን ለማለት ዝግጁ ናችሁ ብሎ እነዚህን ምርጫዎች ያመጣልናል ማለት ነው። እዚህ ጋር ብሬናችንን ኢምፕሩቭ ለማድረግ እንግዲህ ከ7000 በላይ የፈን ኮዲንግ ፐዝል እንዳለ፣ አዳዲስ ነገሮችን ፕሮግራሚንግ ኮርሶችን ደግሞ ለመማር ከ150 በላይ ምርጫዎች እንዳሉ፣ እንዲሁም ደግሞ ስማርት የሆኑ ኖቲፊኬሽኖችን ምናምን ያዘለ መሆኑን ለሰጠነው ሰዓት ኮሚትድ እንድንሆን ማለት ነው። እነዛን ነገሮች ይነግረናል። ከዛ ኮንቲኒው ላይ ትምህርታችንን መጀመር እንችላለን ማለት ነው። ስለዚህ ቤስት ፕሌስ ለመጀመር እናንተ ሪሌቫንት የሆነ ኮርስ መፈለግ ከፈለጋችሁ ሪሌቫንት ኮርስ፣ ሁሉንም ኮርሶች ማየት ከፈለጋችሁ ሁሉንም ኮርስ፣ እኛ ደግሞ ከስክራች መጀመር የምንፈልግ ከሆነ ከስክራች እንላለን። እኔ ከስክራች ልበለው፣ ከስክራች ጀምር። እዚህ ጋር ፉል አድርገው ነው። እዚህ ጋር እንግዲህ ልክ ስከፍቱት ጆርኒ ይላል። ኮርሶችን ማየት ከፈለጋችሁ እዚህ ጋር ያለላችሁ የምትፈልጉት ኮርስ ማለት ነው። ጆርኒ እዚህ ጋር ጆርኒዎች አሉ። እነዚህ እንግዲህ ኢንትሮዳክሽን ጀምሮ ከዚህ እንደዚህ እያላችሁ ቼክ ማድረግ ትችላላችሁ ማለት ነው። እዚህ ጋር የእናንተን ዊክ ጎል የሚያስቀምጥበት ነው። እዚህ ጋር ደግሞ የጆርኒ ካታጎሪያችሁ ነው። ቅድም የመረጥነትን C++ ኮርሱን ከፈለጋችሁ ደግሞ እዚህ ላይ የፕሮግራሚንግ ላንጉዌጅ የምትማሩትን ለምሳሌ እዚህ ጋር ቺን ኮርስ እና አንድ ኮርስ ከፍተን እንመልከት እስቲ። አሁን እዚህ ጋር እንደምትመለከቱት ለርን C++ ኮድ ፋስቲንግ ስትሮንግ ይላል። C++ ለመማር ፖርትፉል ፕሮግራም ነውና ፈቃደኞች ናችሁ ወይ? C++ ጆርኒ ጀምሩ ምናምን ነገር ይላችኋል። እዚህ ጋር እንደምትመለከቱት 20 ሊሰን አለው፣ 20 ቻሌንጅ አለው። ቢጊነር ቻሌንጅ ፕራክቲስ ቤዚክ ኮንሰፕት የሚለው ማለት ነው።
እችኛውን መጀመር እንችላለን። ኮዲቲቭ ላይ put your beginner coding knowledge to test and try to solve programming challenge use ማንኛውም ቋንቋ መጠቀም ስላላችሁ ሃፒ ኮዲንግ ይላል። ስለዚህ እችን እንጀምራት። ቤዚክ ናውሌጅ በፕሮግራሚንግ ላንጉዌጅ ስታርት ኮርስ እዚህ ጋር ሊስን ኢንቫይሮንመንት የሚለውን እንተውና እዚህ ጋር እችን ይሄኛውን እዚህ ጋር ያለውን ሪዛልት ለመጻፍ የምንጠቀመውን ኮድ እዚህ ጋር አስቀምጦልናል ማለት ነው። ኔክስት እንበለው። ቻሌንጆች አሉ። ፋንክሽን ኔሙን መጻፍ አለ እዚህ ጋር ዲፊኒሽን ማክሲመም ኤን1 ኤን2 እዚህ ጋር ስትማሩ እዚህ ጋር በሁለት ዲስፕሌይ በሁለት ዊንዶ እያደረገ ነው የሚያስተምራችሁ። ለምሳሌ ሰላምታ ስትጽፉ ስማችሁን ስትጽፉ እያንዳንዱ በዌብሳይት ሊሆን ይችላል በአፕሊኬሽን ሊሆን ይችላል እያንዳንዱ ነገሮችን እንዴት እንደምትጽፉ በዚህ ቪዲዮ ላይ ሁሉንም ማየት ስለማንችል ነው እንጂ ኤቭሪ ዲቴል የሆነውን ነገር ግን በዌብሳይቱ ላይ ገብታችሁ መመልከት እንዲሁም ደግሞ መማር ትችላላችሁ ማለት ነው። እጅግ በጣም ብዙ የሆነ አማራጮችን የያዘው ማለት ነው። ባክ ልበለውና እዚህ ጋር እንደምትመለከቱት ስለፈለጋችሁት ነገር ለምሳሌ ኢንትሮዳክሽን ላይ ሄሎ ወርልድ አለ፣ ስለ ነምበሮች አሉ፣ ስለ ሰላምታ፣ ስለ ስሞች፣ ስለ ቁጥሮች፣ ስለ ቅርጻ ቅርጾች አሉ፣ ስትሪንግ ሪቨርሰር አለ፣ ካፒታላይዝ አለ፣ ሪሙቭ ማድረግ መልቲፕል ወርዶች እንደመጠቀም እንደምንችል ከሌቭል 1 ጀምሮ እዚህ ጋር የተለያዩ ሊስኖች አሉ፣ ኢንተርቪው ኮዲንግ ቻሌንጆች አሉ፣ ጥያቄዎች መስራት ትችላላችሁ ማለት ነው። ማለት እዚህ ጋር በቃ የሌለ ነገር የለም። ከምንም በላይ ደግሞ እነዚህ ኮርሶች በጣም ምንድናቸው? ነፃ ናቸው። ምንም አይነት ክፍያ እንትን አትሉም ማለት ነው። ሲጨርሱ እዚህ ጋር የሚሰጣችሁ እንዲሁ እንትን አለ፣ ሰርቲፊኬት አለው። ኮርሱ ዴይሊ ቻሌንጅም እንዲሁ አለው። ዴይሊ ቻሌንጅ ለምሳሌ ቻሌንጅ ጀነሬትድ አድርግልኝ እንለዋለን። ለምሳሌ ዛሬ ቻሌንጅ ጀነሬትድ ማድረጊያ እዚህ ጋር ራሱ አለው። ቻሌንጁን ጀነሬት ካደረጋችሁ በኋላ ቻሌንጆቹን እየመረጣችሁ ራሳችሁን ምን ያህል አውቅ ያለው የሚለው ነገር ትለኩበታላችሁ ማለት ነው። ዴይሊ ቻሌንጅ አሁን እዚህ ጋር በሲ ፕላስ ፕላስ ላይ ምረጥልኝ ያልኩት እዚህ ጋር ትምህርት ስላልጀመርን ይመስለኛል። ትምህርት ስላልጀመርን ቻሌንጅ የለውም። ምክንያቱም ምንም አይነት ኮርስ ስላልሰጠን ቻሌንጅ አያደርግልንም። ስለዚህ ኮርሶቻችንን ከጨረስን በኋላ ጆርናችንን ከጀመርን በኋላ ግን የምንፈልገውን ቻሌንጅ እንዲሁም ደግሞ ዴይሊ ቻሌንጅ እያለ ይሰጠናል ማለት ነው። አሁን እነዚህ የሚከፈቱት ክላሳችንን ኮርሳችንን ስንጨርስ ነው። እዚህ ጋር ዴይሊ ቻሌንጆች እዚህ እንደምትመለከቱት የተቆለፈባቸው አሉ። እዚህ ጋር ደግሞ ክፍት የሆኑትን አንድ እንምረጥ። ለምሳሌ ጋርደን ፔስት ሪሙቫል አለ። አሁን ቻሌንጅ አለው እዚህ ጋር የጻፈው ጋርደን ፔስት ሪሙቫል ቱ ሪሲቭ ዘ ጋርደን ትሬሽሆልድ አስ ፓራሜተር የሚለውን ነገር እዚህ ጋር ሶሉሽኑ ምንድነው ብሎ ዘ ፋንክሽን ሪተርን ቱ ኢንቴግራል which is the reverse digit of the total paste count calculated based on provided rule። እንደዚህ አይነት በጣም ትሪክ የሆነ ጥያቄ ጠይቃችኋል። እንግዲህ ይሄን መመለስ የምትችሉት እንግዲህ ኢዚ በሆነ መንገድ ጥያቄውን መመለስ የምትችሉት በምንድነው ኮርሱን ሲጨርሱ ነው ማለት ነው። ኮርሱ በጣም ኢንተረስቲንግ ነው።
ቻሌንጆቹም እጅግ በጣም አሪፍ ናቸው። ሰብሚሽኖች አሉት። ሶሉሽኖቻችንን አናላይዝ የምናደርግበት ሜተድ አለ። እዚህ ጋር ዳሽቦርዱ እንደምንመለከተው ሌሰናችንን ስንጨርስ እዚህ ጋር የሌሰናችን የጨረስነውን ከዚህ የጨረስነውን ቻሌንጅንም ሶልቭ ስናደርግ እዚህ ጋር ምን ያህል ቻሌንጅ በምን ያህል ደቂቃ እንደሰራን እዚህ ጋር ይነግረናል ማለት ነው። የመጀመሪያው ዌብሳይት ይህን ይመስላል ማለት ነው። ሁለተኛውን ዌብሳይት ደግሞ ላሳያችሁ። ሁለተኛው ዌብሳይት ኮዲንግን ለመማር እዚህ ጋር ቱቶሪያል ቱቶሪያልስ ፖይንት ብለን እንጽፋለን። እዚህ ጋር መጀመሪያ የሚመጣላችሁ ቱቶሪያል ፖይንት ለየት የሚያደርገው ከመጀመሪያ ካየነው የኮዲንግ ዌብሳይት ይሄም ነፃ ነው። ነገር ግን የተለያዩ ማቴሪያሎችን በብዛት የያዘ ነው። ቪዲዮ ኮርሶች አሉት፣ ኢቡኮች አሉት፣ ኳሊቲ ቱቶሪያሎችን በውስጡ የያዘ ነው ማለት ነው። ልክ ዌብሳይቱን ስከፍቱት እንደዚህ አይነት እንትን ያመጣላችኋል። ሲጀምሩ እዚህ የተደረደሩት እንዳሉ የኮርስ አይነቶች ናቸው። እዚህ ጋር HTML፣ CSS፣ ጃቫስክሪፕት፣ ፓይተን፣ ጃቫ፣ ሲ ሃሽታግ፣ ታይልዋይንድ፣ CSS፣ ኖድ ምናምን የሚሉት እነዚህ ሁሉ የፕሮግራም አይነቶች ናቸው ማለት ነው። ይሄ ኮርሶች አሉት። ከ10,000 በላይ የቪዲዮ ኮርስ አለው። በጣም ብዙ ነው። ኦንላይን ሰርቲፊኬሽንም እንዲሁ እንደነገርኳችሁ አለው። ፖፑላር የሆኑ እንትኖች ምንድናቸው ብሎ እዚህ ጋር ያመጣልናል። ለምሳሌ እዚህ ጋር እንደምትመለከቱት ነፃም አለ፣ በከፍላችሁ የምትማሩት ኮርሱን እዚህ ጋር እንደምትመለከቱት ከፍላችሁ የምትማሯቸው የኮርስ አይነቶች ናቸው። እኛ ግን ነፃ የሆነውን ኮርስ መምረጥ እንችላለን ማለት ነው። ፍሪ ኮርስ ባለው እዚህ ጋር እዚህ ጋር ፍሪ ኮርሶች አሉ። ፍሪ ኮርሶች አሉ። እዚህ ጋር እንደምትመለከቱት እንዲሁ ፍሪ የሆኑ ላይብረሪ አለ። አሁን ይሄ ጀመርኩት ማለት ነው። HTML ቱቶሪያል ብዬ ኮርሱን ከፈትኩት። ፒዲኤፍ ቨርዥን ከፈለጋችሁ ፒዲኤፍ ቨርዥን ይችላል። መጀመሪያ እዚህ ጋር የፈለጋችሁትን ኮፒ ያደርጋችሁ እና እዚህ ጋር ኮፒ ያደርጋችሁ መስራት ትችላላችሁ ማለት ነው። ከዛ እዚህ ጋር የወሰዳችሁትን ደብላ ያመጣላችኋል ማለት ሪዛልቱን እዚህ ጋር ያመጣላችኋል። እዚህ ጋር ማድረግ የምትፈልጉትን ማድረግ ትችላላችሁ ማለት ነው። ጀስት ይሄን ያህል በጣም ምንድነው ይሄን ያህል